ፊት ሰጥ ከዛ ወዲህ እኔ ነክቼሻለሁ። ይሄ እንኳን ሙሙ በሚባል ደረጃ ይሄን ሁለት ቀን ሲራቀም ስምሽን ጠርቼ እንኳን አላወራሁም። እሱም ፈቅደሽ ነው። ግን እኔ ለአንቺ ችግር ስላለ ካቋረጥሽኝ ምናልባት እንትን እኔን ነገር ማላነሳበት ምንድን ነው ለእነዚህ ሰዎች ቃል ስለገባው ስድብም ይሁን ትችትም ይሁን ምንም ይሁን ቤት አለኝ ቤታት እንደፈለግሽ መነጋገር ግን እዚያ መካከል ማከብራቸው ሰዎች ስለሆኑ ትላንት ምን አልሽ? መጨረሻ እኔ ማለት የምፈልገው ትቻችሁ አይደለም። አንቺም ሰድበሽኛል፣ እኔም የአንቺም ቤተሰቦች እናትሽ ስትበዲ አዎ ብያለሁ። ሟችናቴን እንዲሰጥን ምን ይሰማል? ሟችናቴን አሳያለሁ። እኔም በቁሜ ነው የማሳብድን። ትደግመዋለህ፣ አታፍርም? ደደብ ነይ ውጭ። አየሽ፣ ይሄ ነው የበታችነት ስሜትሽ። ፈርቼሽ አይደለም እዚህ አምጥቼ እንትን ያልኩሽ። ማንሽ አንቺ? ነይ አሁን ነይ ውጭ። ናውጣ እንትን ውጣ፣ ሂድ፣ ዳይ። ማንንም ሰው አላከብርም። ቲክታክ ላይ ኮመንቱን ክፈቱታ። ውጣ፣ ውጭ። የኛ የሞቱ እናቶቻችን ተሰቅለው እየተሰደቡ አንቺ ማን ስለሆንሽ ነው? አንቺ ህይወቴ ልቀጥፊ እድሉ ቢኖርሽ እኮ እኔን ገድለሻል፣ አስገድልሻል አይደል? እድሉን ብታገኙ ኑሮ እኔን አሰቅለሻል። አንድ ነገር ልንገርሽ፣ አንቺ እኔን በፈለግሽው መንገድ ስድብ ነው እንደሚገርምሽ። ልታሰቂኝ የፈለግሽውን በርትተሽ ሰርተሻል። አሁንም እየሰራሽ ነው። አልተሳካልሽም። ከተሳካልሽ ደግሞ አደንቅሻለሁ። በስድብ አይደለም፣ ነይ በህግም በትችትም ስድብ ተሳድበሽ ከመጣሽ አሞልጭሻለሁ። ክስ ይዘሽ ከመጣሽ ላመጣሽው ክስ አለው። አንቺን ፈርቼ አንቺን እነዚህን ሰዎች አክብሬ እንጂ አንቺን ፈርቼ አንቺ እየወጣሽ በውስጥ ትለሳለሽና እዚህ መጥተሽ ደረትሽን እንደ ጀግና ትላላጫለሽ አይደል? እኔ ያደረኩትን ነገር ነው የተናገርኩት። እንደ ጀግና ትቻችሁ አይደለም፣ የጊዜ ጉዳይ ነው። አሁን አንድ ጊዜ ዝም በል ወይ ተረጋጋ። አንድ ጊዜ እኔ እኮ ይኸውልህ ሀሳቤን ነው። ቆይ ያንን ነገር ማንም እናቱን የማይወድ ማንም ራሱን የማይወድ የለም። በጣም ግን የምታሳፍሪው እንደ ጀግና ወጥተሽ ራስሽ እንደማትነቂ ኢማራት ላይ መንግስትን እንኳን አንቺን ግለሰብ መንግስትን እናገራለሁ። ህዝብን እንደ ህዝብ ቁጭ ብዬ እንደ ብልግና ስናገር እነሱም ሲናገሩ መልስ መንግስትን ቁጭ ብዬ ዘግዝቄ የምተች ሰው ነኝ። እኔ አንድ ጥያቄ ሆነብኛል። ቆይ አንድ ጊዜ ቆይ ልጨርስ። ሰይድ ሀሳብን ግን እኔ ፈሪ ሁኜ ጥያቄ አለ እኮ ተረጋጋ። በእናትህ እኔ ሀሳቤን ልጨርስ። እንደዚህ እያቋረጣችሁ ነው የተቋረጠ ነገር። እኔ አከብራለሁ። በቃ ረፍ። እኔ እንደ ፈሪ እኔ አንቺን ፈሪቼ እንዴት ተውኩኝ? በውስጥ መተሽ የተለሳለሰ ልጆቼ ይሞቱ እንትና ይሞቱ ብለሽ ትናገራለሽ። እኔ እኮ አሁን የደገምኩልሽ የተናገርኩትን ነው። እናትሽን ሰድቤያለሁ። እሺ ይቅርታ ልልሽ ነበር። አንቺ ጀግና ሆነሽ ነው አለቀም የምትይኝ? ነይ ሞክሪኝ። አንቺ እኔ ቢሳካልሽ የእኛ እናቶች ሲሞቱ እኮ ነው ብሔርተኝነትን እዚህ ላይ አፌን የምከፍተው አይደለ? ተሳክቶልሽ ቢሆን ኑሮ የእኔ እኮ የህይወት ጉዳይ ነው። የአንቺ ደግሞ የግለሰብ ጉዳይና የምላስ ጉዳይ ነው። አንቺ ነፃ ሰው ስለሆንሽ ከብሔርተኝነት ያልተነካካሽ ስለሆንሽ እኔ ራሴ ወክዬ በማንም ወክዬ አይደለም፣ ማንም ጋር አላገናኘሁሽ። ከዚህ በኋላ እኔ እንደ ግለሰብ ለሚመጣብኝ እንደ ግለሰብ አንዱ ነገር ልንገርሽ። አንቺ እኔን በህይወት የተበቀልሽና በቁም የገደልሽ ቢሳካልሽ የኔ መረጃ ቢኖርሽ የኢቲኤም እውነት ቢሆን ያደረግሻቸው ነገሮች ሰይዶ ረባቡ ተረጋጋ። 2 ደቂቃ ያደረግሻቸው ነገሮች እውነት ቢሆኑልሽ የህግ አካል ጋር ኤምባሲ ላይ ሄደሽ ማንንና ማንን አሸባሪ ብለሽ ስትይ የነበረው ሁሉ ራሳቸው በአንደበታቸው ራስ እኔ ከኤምባሲ ማላቃቸው መረጃ የማይደርሰኝ ነው የሚመስልሽ? እኔም በህይወት ብታገኝ እድሉ ብታገኝ አስገድልሽ ነበር። እኛም እናት አለን፣ እኛም ቤተሰብ አለን።
እነዛ ቤተሰቦቻችን ሲሰደቡ ሲረገጡ ነው ዛሬ እኛ ቁመን አፋችንን የምንከፍተው። ደልቶና አይደለም። አንቺ ሴት ነሽ፣ ዱባይ ውስጥ ነው የምትኖሪ። ነይ ክሰሽኝ። እንደ ጀግና ግን ደረትሽን እንደ ጠገባ ሞራ ደረትሽን ገልብጠሽ ሌባ ሌባ። አዎ ማንም የሆኒ ማኛም ማንም እንደሚሰድብሽ ነው የሰደብኩሽ። በውስጥ ትለሳለሻለሽ። እዚህ መተሽ ምንም እንደምትሰሪ እንደ ጀግና ደረትሽን አንቺን ማንበርከክ ይችላሉ። የፈለግሽውን አባቴን፣ እናቴን፣ ቤተሰቤን እኔ በግልጽ የታወቁ ሰው ፊቴን አለማውጣቴን እንዳታይ ሂጂ። አንቺ የምታሽቃብጭላቸው ክሰሱ እናሳስሩ የምታያቸው ሰዎች እኔም በደንብ ያውቃሉ። ወንድ ልጅ ነኝ። እስር ቤትንም በበረሃ ሁኜ በስደት ዓለም ስኖር እስር ቤትንም ሁሉንም ቀምሼ ያየሁት ልጅ። ብታስር ልቆረጥ ወንድ ነኝ። አንቺ እኔን ልታስር ለምን የሆነ ማኛ እንደዚህ አላስፈራራሽውም? እናቱ የአንቺ እናት አልተሰደበችም? ግልብጥብጥ አድርገው እነ ማነው የሚባለው ይሄ ሪከርድ የሚፖስተው እስከ ሪከርድ ድረስ አድርጎሽ እናትሽን፣ ቤተሰብሽን፣ ልጆችሽ ኦቲዝም እያሉ ሲሰደቡ አልነበረም? የሆኒ ማኛ እንደዛ ግልብጥብጥ በሌባ እያለ እንትን ሲልሽ ለምን አልከሰሽም? እንዴኔ በርትተሽ ለምን አልወጣሽም? ሀቢባ እንደዛ ስታዋርድሽ ኳተር ላይ መተሽ ክሰሽ ጀግና ስትልሽ እንደኔ ለምን በርትተሽ አልወጣሽ? እኔ ህግ ስለሚፈልገኝ ነይ አልፈራሽም። አንቺ እናት ወልደሻለች፣ እንደ ጀግና ትጫዋቻለሽ። ትላንት መተሽ እኔ ፈርቼ እንዲጠውቅ ህዝብ ሰብስበኝ ሚሊየን ይውልሽ ሚሊየን ግሩፕ ሰርተሽ ብትመጪ ሚሊየንሽንም ማንበርከክ ማስለፍለፍ የምችል ሰው ነኝ። አንቺ ሆነሽ ትላንት አፍርሰሽ ምን ትጃችሁ አይደለም? እኔ እንደዚህ ኢማራት መንግስት ኢማራት እኮ ነው። የሳውዲ አረቢያ በህገ ወጥ ብዙ ዓመት የኖርኩ ነኝ። መሰደቱን እንችልበታል፣ እናውቅበታል። ወደን አይደለም። ውጭ ሰላም ትጫወቻለሽ፣ ውጭ ላይ ግን ወጥተሽ ግን እንደ ጀግና ትጫወቻለሽ። አግባብ አይደለም። አልፈራም። የትም ዓለም ነው፣ የትም ጀግና ነሽ። የፈለግሽውን አድርጊ። ገንዘብ አለሽ፣ ሳክስ ይሄ ሎካሎ ባሌ ምናምን እንደዚህ እኔ እዚህ ሀገር እንትን ከስር መሰረትሽ ህይወትሽን በሙሉ አውቃለሁ። አንቺ ጀግና ሆነሽ የሴት ጀግና ነኝ እንደዚህ ነኝ አልሽ አይደለ? ከፈለኩን አንቺን ለመጋፈጥ ልክ አጋባሽ። ለአንቺ ብዬ ሳይሆን ወንድ ነኝ ካሜራ ላይ ተደቅኜ አንቺን እታገልሻለሁ። ከፈለግሽ አንቺ መጣያና አንቺ መናገሪያ አንቺና እኔ ይሄን በመባ ጉዳይ ሲመጣ ራሱ እኔ የሰራችውን ያደረገችውን ሀቅን እንጂ የምናገረው ያለ ሀቋን አልሰጥም። ስለተጣላኋት እኔ ይሄ ነው ብዬ አሳልፌ አልሰጥም ነው ያልኩት። አሁንም በግልጽ አምጥቼ ጥያቄን የጠየቁሽ ልጆችሽን አልሰደብኩም። እናትሽ ብዬ ግን አንድ ጊዜ ተሳድቤያለሁ። እሱን አልክድም፣ ይቅርታ ልጠይቅሽ ነበር። አንቺ ግን እንደ ጀግና ያጓራሻል። እናቱ ዛሬ ኢትዮጵያ ላይ አብይ አህመድ መንግስት የሚባለው ግልጽ ልንገርሽ፣ አንቺ የምታሽቃብጭለትና ከመንግስት ጎን አብሬ እሰራለሁ የምትይለት መንግስት ራሱ የእኛን እናቶች አጋድሞ እያረድን፣ የእኛን እህቶች አጋድሞ በጅምላ እየጨፈጨፈ ነው። ስለ ስድብ ነው እንደሚገርምሽ። በግለሰብ ደረጃ ሳይሆን በመንግስት ደረጃ ህዝብ እንደ ህዝብ የሚጨረስበትና የሚጨፍበት ጊዜ ነው። ግን ጊዜን ተጠቅማችሁ እኛ በዚህ ችግር ውስጥ ስላለን እናንተ እኔ ወደ ማህበረሰብ አልደበቅም። አንቺ እናቴ ትሙት ወደ ማህበረሰብ ለአንቺ አሁንም ፎከሽ ቢላ ስረኝ ላ ይቅርታ በልሽ በአደባባይ ለእናትሽ ይቅርታ ማለት ለእኔ ሽንፈት አይደለም፣ በአክብሮት ነው ያወራሁሽ። ትላንት ወጥተሽ ግን እንደ ጀግና እኔን እንደማታይ ወጥተሽ ደረትሽን ነፍተሽ ማንም እኔን ሊያዘኝ አይችልም። ማንም በፖለቲካ ዙሪያ እንኳ ማንም የሚያዘኝ ሰው አንቺ ተሳክቶልሽ ቢሆን ኑሮ እኔን ቀብረሽ ነበር አልኩሽ እኮ። ኢቲኤም ላይ እኔ 24 ሰዓት ወረበል ከአባን ያልወጣው አንቺ ሄደሽ መረጃ የምጠይቃቸው ሰዎች ሄደሽ እንደ ደህንነት የተጠቀምሽው አንድ እንጉልፋቶ ተረድቶ የሚኖር አንድ ፋራ አለ። አጀንዳውን ፈልጌው አይደለም። ያንን ፋራ ግን እንደ ደህንነት ተጠቅመሽ ገንዘብ ከፍለሽ ጆከርን ተከታተል። እሱ ደግሞ ለእኔ በጀን። አንቺንም አቅሜ ምናልባት በህግ ደረጃ ላልጎዳሽ ይችላለሁ እንጂ አቅሜ የቻለውን አደርግሻለሁ። እናትሽን ሰድቤያለሁ ብዬ በግልጽ መናገሬ ደግሞ የሆነ ማኛ ነው አይመስለኝም። በግልጽ መናገሬ እሺ ይህንን ብለኸኛል አልፏል፣ ይቅርታ ጠይቄ። አንቺ
ሰው እንዳለች ሰው እንደተናገረች ሰው እንደ ወጥሽ ስላንት እንደ ጀግና እኔ ፈርቼ እንደተውኩሽ እኔ እንደምታስይሽ በፈለግሽው መንገድ ገንዘብ አለሽ ይሄ ሳክስ እየመጣሽ ገንዘብ አለ እንዲህ እዚህ የመጣሽ ልብል ኖሮሽ የምበትኝውን ነገር አትይ አልፈራም እኔ ማንን ወደ ማህበረሰብም አልደበቅም ተዋትበሉ ዱባይ ነው ያለው በፈለግሽው መንገድ በፈለግ የትም ዓለም ነው የትም ምድርም ወግብ አንቺ እኔ ማብራራት አይጠበቅብኝም የትም ዓለም ነው አሁንም ፎክረሽብኝ ወጣሽ አይደለ በውስጥም የምታደርጊውን እናንቺ ከተነ አቃለሁ ስለዚህ ሞክሪ እናት ወልደሻል እኔም አልፈታሽም ከዚህ በኋላ እነዛን ሰዎች አክብሬ ነበር አምጥቼ በክብር ነው የጠየቅኩሽ በክብር ጠይቄሽ ግን አሁንም ተናግረሽ የምትወጪው ነገር አግባብ አይደለም ይሄ ነው እናቱ ካሁን በኋላ እንዳለፈው ጊዜ እናትሽ ትበሪያ ልጆችሽ ለጥፊ አታስቢው ጀግና ነሽ ነይ ኤምባሲ ምናምን እጅሽ ላይ ነው ደውይላችሁ አሲሽ ያን ጊዜ አሲዘሽኝ እኔ ሂሳቤን ዋጋዬን ተሰጥቼ ስመለስ ያን ጊዜ ጀግና እህቴ ብዬ አደንቅሻለሁ ጨርሻ ሴዶ ረባጎና አስገቡት በክብር ታርቼ ነው ያናገርኩሽ እሰማሃለሁ እኔ ያ ትሰሚኛለሽ አንደኛ ነገር ጀግና እያሉ ሲሏት ሲያጨበጭቡላት እኮ ነው አጓጉል ነገር እየሆነች ያለችውና ኦሬዲ እኮ ኤምባሲ ተኪዶ ብዙ ነገር ተደርጓል እኮ ስለዚህ እኔ ከዚህ በኋላ ምን አይነት ድርድርስ ነው እየጠራ የምትነጋገራት ምን አይነት ነገርስ ነው በቃ ልክ ምንድነው ከዚህ በላይ ስለ ኤምባሲው አታውቅም ሚጣዬ እኔ ጥሩ ጥያቄ ጠይቀሽኛል እነዛ ያስማሙ ሰዎች ስላሉ ሁለተኛ ቤታችሁን ዘግታችሁ የታላችሁ ነው ቶሎ ምናምን ብላ እኔ እንደምፈራና ፈርቼ እንደተውኳት ህግም ፈርቼ እንደምታስይዘኝ ፈርቼ አንገቴ እንደፍቼ እንደቀረው ስለማንም ራሴ ወክዬ ነው የተናገርኩት ራሴ ወክዬ ነው የተናገርኩት ስለማንንም አልቀላቀልኩም ሐሳብ እየተናገረች ነው ሐሳቧን አስጨርሻታለሁ ሐሳቧን ካስጨረስኩ በኋላ እናትሽን ልጆችሽን አልተናገር ልጆችሽንም ቤቴ ላይ አልተሰደብም የተናገርኩትን ግን እናትሽን ተሳድቤያለሁ አንድ ጊዜ ለዛም ይቅርታ ላስል ዳጋም ማነሽ አንቺ ማነሽ የማትረገጭበት እነዛ ላስታረቁን ሰዎች ክብር ነው የጠራዋል ፊት ለፊት አሳያለሁ አሳይ ጆከር ይኸውልህ ምን አለ መሰለህ እኔ ወይ ላሽቃብጥ ወይ ምናምንም አይደለም በቃ አንድ ሰው አንዴ የሆነ ሰው በቃ ከገደለክ ተንገዳግደ ከተረፍክ በኋላ ድጋሜ ሄደ ለመታረድ አትጋጋጥ ዛሴት በቃ እከሳለሁ ብላለች ከዚህ በፊት እኔ ብያታለሁ እኮ ከሳሽው ብያታለሁ ትክሰስክ በቃ ትክሰስና ታሳስረ የኢማራት መንግስት እስኪ ይሰርላት የሚያስርላት ኤምባሲ ነው የሚፈልግ ኤምባሲ ነው የሚፈልግ አብይ አህመድ ነው እኛ ደግሞ ይሄንን እንደ ፖለቲካ ነው አለ ብላ ሆን ተብሎ ነው ሳያ እንደዚህ የሚባል ነገር የለም እኔ ነኝ የማወራው አላስወራ ካላችሁኝ ቤት ከፍቼ አወራለሁ ላውራበት አንዴ ቆይስቲ አንድ ጊዜ ኖ ሳያ ኖ እንደዚህ የሚባል ነገር የለም ኖ አውላችሁ ሊሆን ይችላል ኖ እኔ መጨረስ አለብኝ ሳያ በጣም እንከባበር መጨረስ ለመሰለ ሁሌ እየወጣች ትፎክርበታለች ሁሌ እየወጣች ስትይ ልጅ ወንድ ልጅ እኮ ነው በቃ ያሳስሪ እኔ እንደውም አሁን ኖር ቁርሼር እያረኩላቸው ነበር ለንደን ፋኖች ይመጣሉ እንደ አማራ ይታገልሻል በቃ በጣም ነው ያበዛሽው ሙኒት እዛ ጋር ጀግና ኖ ሜን ጀግንነት እኔ ርስት የሚያስለቅቅ ነው ጀግና ሚዲያ ላይ ወጥቶ መንተክተክ አይደለም ጀግንነት ሲበዛም ያስጠላል ፉከራ እኛ ዱባይ በእንትና ወርቁ አይተሩን ባሽሙርትና ግረሻ አይቺ ሰምቼዋለሁ ሙሉን ሪከርዱን ማለት ነው የሱን ስም አታስገቢ ሙሉን ሪከርዱን ኖ ጆከር ሙሉን ሪከርድ ሰምቼዋለሁ ወይኔ ረብስማን ቦልዶን የሱን ስም አታስገቢ ለመወደድ ምናምን ያስጠላል እኔ ማንም አይወደደኝ እኔ ወደዱኝ አውደዱኝ ሚዲያ ሰው ላታው ነኝ ወይኔ ነጋዴ አይደለሁም ሚዲያ ላይ ምን አገባኝ ግን ኖርማሊ ሁሌ ይሄ ልጅ እኔና እሷ ይኸውልሽ አንድ ነገር ላብራ እኔና እሷ የተጣላ ነው በግለሰብ የራሳችን ጉዳይ እንጂ ሙሉ ቪዲዮ ዱባይ በገንዘብ ነው ሙሉ
ስማው ዱባይ በገንዘብ ህግ ምንትን የሚባልበት ቦታ አይደለም ምናምን ላይ እኔ ሂስቶሪ ጽፌልሻለሁ እንድታነቢ ግን በጣም ነው የሚያስጠላው በቃ የሆነ ማውራት እኮ አይደለም ማድረግ ያንን ቆይሽ ያንን የሚሰጥ አካል መልስ ሰይድን አስገቡት በቃ እሺ የሚጣ አንድ ጊዜ እንደዚህ የሚባል ነገር የለም ስለሌላ ሰው ስለተናገረችው ተማለው ማንም ሰው የሰውን ስም አልጠራም ካሁን በኋላ አላያይዝ እሱን ይሄን ምለው እኔ ስናገርና ለሱ ስቆም እኔ ያሰደብኩት እየተመሰለ እሱ ከፍሎ እንደሚያኖረኝ እኔ ድምጹንም አንድ ቀን ሰምቼ አላውቅም አንድ ቀን ከሱም በስልክ እንኳን ሀሎ ብዬው አላውቅም ካሁን በኋላ እኔ እሱ ከፍሎት እንዲያርጎ እሱን ለማውረድ ተሳዳቢ እንዴት ሰፖርት እየተደረገ አንዱ ምክንያቴ ስድብን ያቆምኩበት እሺ ነው ምክንያቴ ግልጹን ነግራቸዋለሁ እናትን አልሳደብም በሐሳብ ሞግታለሁ የማንንም ልጅ አልሳደብ እናትስ በደብዬ ማንንም አልሳደብ እናንተ እኔ መጥፎ ተናግሬ እሱን እንደማት ለሱ ነው እኔም ስቆም የነበረው እሱን እኔ በአካል ደረጃ የማይደለም መስፈርት የማይደለም ለማንም እንደምቆመው እቆማለሁ ስቆምለት ነው የኖርኩት የሱን ስም አንስቼ እዚህ ማስገባት ምናምን አስፈላጊ አይደለም እኔና እሱ አይተጣጣም እሺ ቶ ችግር የለውም እሺ እኔ ያነሳው ታቶ እኔ ወዳለሁ ኃላፊነቱ ግን ይኸውልህ ሁሌ እንደ አይጥ ከመኖር እንደ አንድ ቀን እንዳንበሳ ኖሮ መሞት ይሻላል እንደ በቀን እየወጣች ስትደነፋብን ማርያምን እኔ ማቀሳሰር አይደለም ማቀሳሰር ምናምን አይደለም ግን ያስጠላል ዶክተር ስለኔ መናገር ትችላለህ ስለአንተ ነው የምናገር ግን ማቀሳሰር ምናምን ሳይሆን ይኸውላችሁ አይናችሁን ከፍታችሁ እዩ ገባችሁ ያ ማለት ምን መሰላችሁ ሰው ይጣላል ይሰዳደባል ሚዲያ ላይ ብዙ ነገር ይደራረጋል መልሶ ደግሞ ይታረቃል ፈርዘር ሄዳለች ኤምባሲ ይሄ ነው እሱ ብላ ፎቶ ምናምን ያን ሁሉ ደረጃ ከደረሰች በኋላ አንተ ራስህ በስልክ በግሩፕ ሄደ መነጋገር ጥፋት ነው በቃ ጥፋት ነው የሆነ ሰው አንተ ልጅ አቀርበው ሰይድ ነገር ባልተቤቱ አንድ ጊዜ ኦኬ ጎ አሄድ እኔ አሁን አንደኛው ጥያቄ ምን አዳረሳችሁ ነው አሁን እንዴት እንዳዲስ ተነሳ ሰይድ ጉዳዩን ታውቃለህ ያን ያክል ቀን ደክማችሁ ማንንም ሳልናገር ማንንም ሰው እንኳን ከሚዲያ ለእኔ ብለው የተጣሉ ሰዎችን ሁሉ ሳልናገር አከብራችኋለሁ ማከብረው ወንድሜ ነው ጠየቃችሁኝ በጠየቃችሁኝ መሰረት ተገናኘን እናንተ መጣስ ስለማልችል ከዛ በኋላ እኔ ስሟን አንስቼ አላውቅም እናቴ ትሙት እሺ አሁን ምንድነው አዳምጠኝ እሺ ልንገርህ ስሟንም እሷን በምትሰድ ምንም አይነት ነገር ብያለሁ ትላንት ግን ወጣች እንደ ጀግና አስይዛለሁ ደገመችው አልተውኩም አለች እኔን መሰለ አንተ እንደዚህ አለቅህም የጊዜ ጉዳይ ነው ፊት ለፊት ህግ እንገናኛል እኔ ስለ ራሴ የተናገረችው እኔ ፈርቼ እንደተውኩኝ እሷ እንደ ጀግና እዛ ላይ ወጣ እናንተ በዛ ነው የትቻለሁ ወጣ እንደ ጀግና ተናገረች አሁንም ራሴና ራሴ ወክዬ ነው የሄድኩት አዳምጠኝ ነብዬ እኔ ልጆችሽን አልሰደብኩም እየሰማ ነው የተነጋገርኩት ጊዜ ሰጠዋት ሐሳብ ሰጣ በለለሽበት አልናገርም በለለሽበት ብናገር ወጥቶ አጀንዳ ፈለገ እሷ በተናገረችው ልክ ነው የተናገርኩት እናትሽን አወሰድብያለሁ ለእናትሽ ግን ይቅርታ አሁንም እዚህ ላይ ድጋሚ ልደግማ ይሄ እንድልላስል ምን አባት ደግሞ አለ እኔን በህይወት አይደለም እንዴ እናትሽ ትበደሰ አሁን ቆይ አንድ ነገር ዝላይ እኔ ጥያቄ ነው አሁን ለምሳሌ እሷ እንደዛ ያለችው ምን ብልሃት ነው ያልካት ነገር አለ ምንም አላልኳትም ሳንወያይ እኮ ራስ በራሳች ተጋጥማችሁ ወጣች እንጂ አሁን ለምሳሌ እኛ እሷ አመታችን ናት አንተም ወንድማችን ነህ ጉዳዩን ሶሻል ሚዲያ ላይ እየወጣ ማንም ሰው የፎሎ መልቀሚያና ነገሩን እያጋነኑ ሌላ ችግር ከሚፈጠር እህትና ወንድሞች ናችሁ ብለን ታውቃለህ ጓደኛችን ጋር በውስጥ አውርተን ለረጅም ሰዓት ኦልሞስት ወደ 40 ደቂቃ ነው 45 ደቂቃ የወሰደ ኮንፈረንስ አድርገን በመጨረሻ አትድረሽበት አይደርስብሽም አድረስባት አድርስብህም የሚለውን ደምድመን ይቅርታ ተጠያየቁ ስንል እሷ ነቅላ ወጣች ችግር የለውም አንተም ተከትለ ወጣ ችግር የለውም ዋናው ሁላቸውም የውስጣቸውን አውርተዋል ኦልሞስት በዛ ወሬ ላይ እሷም አንተም ምንም አይነት መጥፎ ደረጃ የሚያዳርስ ነገር የላችሁም እሷም አሉ ነው አንተም ያሉ ነው ሁሉም ያሉ ወሬ እንጂ እውነተኛ የሆነ ተግባር አልሰማንም እዛ ጉዳይ ላይ አንተም እንደዚህ ብለዋል ነከሌ እንደዚህ ብለሽኛል
ኦኬ ጉዳይ እዚህ ደረጃ የሚያዳረሳችሁ አይደለም። ከተስማማችሁና አብራችሁ የምትሰሩት ስራ ካለ አብራችሁ ስሩ። ካልሆነ ግን አንተማ ትድረስባት እሷማ ትድረስብህ ብለን ደምድመን ግን ይቅርታ ልናባበላችሁ ስንል እሷ ቀድሞ ወጣች፣ አንተም ወጣ። ከዛ ወዲህ ምንድን ነው የተከሰተው ችግር? ምንድን ነው አሁን ዛሬ አንተም ወጥተህ እንድትናገር የሆንከው ወይንም እሷ ትላንት ወጥታ ተናገረች የሚለው ምን ተፈጥሮ ነው ወይስ ምን አዲስ ነገር ተገኘ ነው? አንተ ነህ አሁንም የምናገረው። አዎ እናንተ ናቸው ያገን። ለማንም እኔ አልተናገርኩም። ያን ቀን ያ ነገር ሆነ። ከዛ በኋላ ጆከር እኔ ባለሁበት ሂዶ ገስት ላይ ቁጭ ብሎ ስሜን አንስቶ አሰድቦኝ ስለ እኔ ይሄንን ብሎኛል፣ ስለ እኔ እንዲህ አድርጎኛል የምትለው ነገር ካለ ከዛች ቀን ጀምሮ ጠይቃት፣ መጠየቅ ትችላለህ። እኔ ጋር ስለተጣላች አንተ ማብረት ተጣላኝ አልልም። ጓደኛ ናት። እኔም ጋር ጥሩ ጊዜ ያሳል። ዛሬ ተጣልተናል። ይሄን ብሎሻል፣ ይሄንን ብሎሃል፣ ሙኒት ይሄን ብሎሻል፣ ቤቱን ከፍቶ እንደዚህ ብሎሻል። የሆነ ጥያቄ መጣ። ያ ጥያቄ እንኳን ሲመጣ ስለመባ ጉዳይ አይ እኔ ትላንት የሰራችውን ሀቁን ያየሁትን እንጂ የምናገረው ስለተጣላች ብዬ የስም አልሰጣትም። የነበረውን ነገር እውነቱን ነገር እናገራለሁ። ያ ይሄ ሀሳብ ሲነሳ እሷም ቅር አይላትም። ያለውን ነገር ግልጽ አደርጋለሁ። ተናግሬ አላውቅም። እናንተ እንደጨረሳችሁ ገባች። ትላንት አልተውኳችሁም። የተውኳችሁ መስላችሁ እግራችሁን ዘርግታችሁ በህግም በተለያየም ልጆቿን ያልሰደብኩም። ይሄ ልጅ እየተባለ ተሳዳቢ ነን እየተባለ ስም እየተሰጠን እኛ ወይም አንገት ማስደፊያ እኛ እንደማንናገር ወይም የዱባይ ስለምንኖር በዱባይ ህግ ካሳ አይፈልግም። አሁን እስኪ ጥሯትና ሙኒት እህታችን አላስገባትም። አንድ ጊዜ ቆይ አንተ ያልካትን ከዛ ጊዜ ወዲያ ያልካትን እኔ አያገባኝም ስለናንተ፣ ግን ስለ እውነት መኖር ጥሩ ነው። እሺ አንዳንዴ ለምን መሰለህ ልትግባባ ትችላለህ፣ ጓደኛ ልትሆን ትችላለች። ከዚህ በኋላ እመቤቴን አንተ ከታረቅ ወንድ እኔ የሚታረቅ ሰላም ብያለሁ። ዋናው ኖ አይታረቅም። በቃ አለቀ። አይታረቅ ሰይዶ ረባቡ ወንድሜ ነህ። ብዙ ነገሮችን አሳልፈናል። ለማንኛቸውም ስትገፉ ለማንም ቆም ያለሁ እኔ እንዲቆሙልኝ ለእኔ እንድትናገሩልኝ ያለ። ከዚህ በኋላ እኔ እና እሷ በህይወት ነው የምንፈላለገው። አውቄ ነው ያወረድኳቸው። በህይወት ነው የምንፈላለገው። ማንም ሰው ስለዚህ ጉዳይ ደውሎ በውስጥም ይሁን በውጭም እንዳይመጣብኝ፣ እንዳትቆሙልኝ። ለእኔ ማንም እንዲቆሙልኝ ራሴ መናገር የምችል ሰው ነኝ። ማንም ሰው ሲገፋ ግን ወጥቼ ስጋፈጥ ኖሬያለሁ። በሰው ነገር እንጂ በእኔ በግሌ ጉዳይ ተጣልቼ አላውቅም። እኔ ስለተጣለው ተጣሉልኝ ምል ሰው አይደለሁም። ፎክራለች። መጀመሪያ ፎክራ ነው የመጣችው። ማንም ያላደረገውን አድርጋ ነው የመጣችው። ትምጣ በፈለገችበት። ከአንቺ ብሼ መርዝ ሁኜ ነው የምመጣው። ደምን ባስለቅስሻለሁ። በጣም ማቀማለኝ። አንቺ ከፍተሽ 10,000 ሰው እንደምትይዥ 20,000 ሰው ይዤ እመጣለሁ። ማንም ሰው ወደ እርቅም ወደ ምናምንም እኔ ሳልፈቅድ ሰው አታስገባ። ወደ እርቅም ወደ ምናምንም ማንም ሰው እንዳይጠይቅ። ትላንት ወጣ እንደዛ እኔ ላይ ደረቷን ገልብጣ ይቅርታ ማን ተሰብስበሽ እንደዚህም ብትመጪ ወቅትሻለሁ። ብቻዬን ብሔርተኝነቱም ጋር ይዛባብኝም ለእናንተም ለግለሰብ መልስ ለመስጠት 24 ሰዓት ጊዜ አለኝ። በቃ ጨርሻለሁ። በፈለግሽበት መንገድ ነይ። አንድ ደቂቃ ብቻ አጭር ነች። እኔ መናገር እንፈልገው ብዙ ማንዛዛት አልፈልግም። የታየኝ አንድ ደቂቃ ብቻ። ሙኒት አንድ ነገር ልንገርሽ። ጆከር ልግዳው ካልሽ ትጎጂዋለሽ። ጆከር አንቺ ብቻ አይደለሽ የምትፈልጊው፣ ብዙ ጥላቶች አሉት፣ መንግስት አለ። ይሄ ልጅ ለአማራ ህዝብ ቀን ከሊት ሲለፈልፍ የነበረ ሲታገል የነበረ ልጅ ነው። ልግዳው ካልሽ ትጎጂዋለሽ። እውነት ነው፣ ግን ጎርተሽው ወንድ ልጅ ነው ማምቶ አይወጣም። ነገ ጠዋት ግን ዋጋ ያስከፍልሻል። ዋጋ ያስከፍልሻል። አንቺም ጥሩ አይደለም። ቂም መያያዙ አይጠቅምም ነው። ይሄን ልጅ አስያሽው ተያዘ 2 ዓመትም 3 ዓመትም ታስሮ ሊወጣ ይችላል። ግን አላስፈላጊ ሙድ ውስጥ ትገባላችሁ። እንደ ህዝብ ነው የምትጠየቂው። ይታሰር ይውጣ። ከወጣ በኋላ ግን እስከ ቤተሰብሽ ዋጋ ሊያስከፍልሽ ይችላል። ይቅር እንካ ስላንቴው አያስፈልግም ነው። አልነካሽም ብሏል። አልነካሽም። በቃ መፎከሩ መሸለሉ አያስፈልግም። ሙኒት በየሄድሽበት ደረትሽን ገልብጠሽ 24 ሰዓት አስይዛለሁ እያለ መሸለሉ የሚጠቅምሽ ነገር አይደለም። ከጎኑ ብዙ ሰው አለ። አስይዥው ይውጣ፣ ችግር የለውም። ግን የሚጠቅምሽ ነገር አለም። ለሱም አይጠቅመውም፣ ላንቺም አይጠቅምሽም። ተራርቃችሁ መኖር መከባበሩ ነው የሚጠቅማችሁ። ስለዚህ መስተካከል ካለባችሁ እሱም ስምሽን ላላነሳ ብሏል። ስምሽን አያነሳም።
ስሙን አታንሺው። በየሄድሽበት ግን ገንዘብ አለኝ ታዋቂ ነኝ ዱባይ ላይ እኔ ከንቲባ ነኝ እያልሽ የምትፎክሪው ነገር ኋላ ዋጋ ያስከፍልሻል። ጥሩ አይደለም። ይቅርብሽ። አትታገዩ፣ እሱም አይታገልሽ። አንቺ በብርሽ ከመንግስት ጋር ሆነሽ ታፈራለሽ። ከዚያ ውጭ ግን ይሄ ልጅ ታስሮ ከወጣ በኋላ መጨረሻ ላይ የስጋት ኑሮ ነው የምትኖሪው። እኔ እውነቱን ልንገርሽ፣ በቤተሰብሽ ላይ ምንም ነገር መጥፎ ነገር እንዲከሰትብሽ አልፈልግም። ግን በሰቀቀን ከምትኖሪ በቃ ይቅር ተባብላችሁ ሁለታችሁን ፈታችሁ ወደ ሰላማዊ ኑሮ ብትመለሱ መልካም ነው የሚል እምነት አለኝ። ጨርሻለሁ። አብዲ ቴንክ ዩ። አሁንም አንድ ነገር እናገራለሁ። ቅድምም ተናግሬያለሁ፣ አሁንም እናገራለሁ። ወንድ ነሽ ፎክረ